ሀበሻ ተሰበር ያለው እግሬን እያለ ነው ሰይዶ ማርሻል እንግዲህ የማላቀውን የአረብ ሀገር ሞተር ጋልቤ የሀገሬ ፈረስ መስሎኝ እግሬን ተሰበር ያለው እያለ ነው። ፋይቱን ሽሽት ነው የሚመስለው እኮ ነገር ግን አልቀረለትም። ጆን ጁጂትሱ እንዲህ ብሎታል። አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ። አንላቀቃትም ወይ እግርህ ወይ ነፍስህን ብሎታል። እግሬን ተሰብሬ የሚሆን እገባለሁ እያለ ነው ጆኒ ጁጂትሱ። እንደምታዩት ነው እንግዲህ ሰይዶ የማርኬቲንግ ጥበቧ ሌላ ሌቭል ላይ እንደሆነ የተረዳንበት ቪዲዮ ነው። ልክ ረሳ ስናረጋት የሆነ አጀንዳ ታመጣለች እና እየጎጎችን ነው የሚመስለው። ልክ ረሳ ስናረጋት ኑ እንጂ ወዴት ነው የምትሄዱት? ሰብሰብ በሉ ምናምን አይነት ነገር ማለት ነው። እድሜ ለዚህ ፋይት ያላየችበት አህጉር የለም። ዱባይ፣ ቻይና እየሄደች ነው እንግዲህ። በባለፈው ቪዲዮቿ አሜሪካ እያለች ስሰክሰን እንደነበረ ግን ከማስረጃ ጋር ወጥቶባታል። እንግዲህ የዚህ ሳምንት አንድ አጀንዳ ነበረች። ኢትዮጵያ ማርሻል ኢትዮጵያ ውስጥ በዩቲዩብ ሀብታም ናቸው ተብሎ ከሚነገርላቸው ሰዎች መካከል አንደኛው ኮሜዲያን እሸቱ። እንግዲህ ዩቲዩብ ቻናሌ እያዋጣኝ አይደለም፣ ከ31 በላይ ሰራተኞችን ላባረር ነው ብሏል። ዶንኪ ቲዩብ እንግዲህ የመዘጋት አደጋ ውስጥ ስለገባ የእናንተን እርዳታ ያስፈልገዋል እያለ ነው ኮሜዲያን እሸቱ። እሱ ብቻ አይደለም፣ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት ሶሳ። እሱ ብቻ አይደለም፣ ሰራተኞቹን ላይ የመሰከሩለትም ስለ ኮሜዲያን እሸቱ እንዲህ ብለው ነበር። ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። እንደታዘባችሁት ነው። የሚገርመው ነገር ይቺ ሴት ዶንኪ ቲዩብ ውስጥ ተቀጥራ ትሰራ የነበረች ሴት ናት እና የት አላችሁ አብራችሁ የሰራችሁት ሰዎች እያለች ነው። ምናልባት እሺ ሰራተኛ እያያዝ ላይ ጉድ ሳይሆን አልቀረም። ምክንያቱም እስካሁን ከሷ ውጪ ሌሎች ወጥተው የመሰከሩለትን አላየሁም። ነገር ግን እስከዛሬ ዶንኪ ቲዩብ ስሙኒ ተቀብሎ ያውቅም በእርዳታ ሰበብ ብሎ አስቦ ነው መሰለኝ የብዙዎች ምስክርነት ጠይቋል። ከዚህ መካከል የሜቄዶኒያው ዶክተር ቢኒያም መስክሮለታል። እንዲሁም እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። እንደተመለከታችኋቸው ናቸው እንግዲህ ዶንኪ ቲዩብ ምንም አይነት ገንዘብ በእርዳታ በኮሚሽን እንዳልተቀበለ ለማሳየት ሞክሯል። ነገር ግን አሁን ላይ የብዙዎችን እርዳታ እየመከረ ነው፣ እየጠየቀ ነው። ላይቭ ላይ ናቸው ከሰሞኑ እና ታዲያ መፍትሄው ምንድን ነው ካላችሁ ሜምበር ሁኑኝ፣ $10 በየወሩ ልቁረጥባችሁ፣ ሜምበር ሁኑኝ ውጭ ያላችሁ ሰዎች ብሏል። ከ1000 በላይ ሰዎችን እስካሁን አሰባስቧል። የሚገርመው ነገር ብዙዎች ዩቲዩብ እንኳን ለአንተ ለሸቱም አልሆነ ይላሉ። እስቲ ለኔም ለየቱም እንደሚሆን አሳዩን እስቲ ፍቅራችሁን። ለማንኛውም እሺ ስትረግል እያደረገ ነው፣ እየሞከረ ነው፣ እኛም ምን ሞከራለን። ለነገር ግን ግለሰብ ለሆነ ሰው በደንብ ነው የሚያዋጣው ዩቲዩብ በደንብ ከሚባለው በላይ። ነገር ግን እኔ ድርጅት ስለሆንኩ ነው፣ በስሬ 31 በላይ ሰራተኛ ስላለኝ ነው ብሏል። ያሳለፍነው ሳምንት ጉድ ተነግሮ አልቅ ጉድ ሴትዮ ማራኪ ወግ ላይ ቀርባ ነበር። ምን ሴትዮ ላለው የኛ ጄነሬሽን ልበላተኝ ሁሉ መታወራው አልኳችሁ። ስለ ባሏ ስለ ትዳሯ ስለ ጉድ ነው ያዝባለች። እንግዲህ ማራኪ ወግ ላይ ገብታችሁ ሙሉውን ቪዲዮ ማየት ትችላላችሁ። በየሳምንቱ አጀንዳ ማታጣው ሀገራችን እንግዲህ በዚህ ሳምንት እያካሄደች ያለችው ትኩስ መረጃ እያደረስኳችሁ ነው። እናንተ ደግሞ የፈጠነ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። ጉደኛ ነች እች ሀገር። እንግዲህ ህይወት ይቀየር ካለ እንዲህ ብለህም ህይወት ይቀየራል። ዳና አድማሱ ራሱ ዘፈኑ እንደዚህ አልታወቀለትም ነበር። እንዲህ እያለች የምትታወቀው አፍሪክ አዲስ አበባ ገብታለች። ብዙ ኮላቦችንም እየሰራች ነው። ከበርጠሚው እስከ ዳውድ ከአዶናይ ከብዙዎች ጋር ከጃኒ ከብዙዎች ጋር ኮላቦችን እየሰራች እያሳየችን ትገኛለች። ህይወት ሊቀየር ይችላል ማለትን እንዳትረሳ ለማለት ነው። በዚህ ሳምንት የተካሄደ ኮላብ ከሚባሉ ሰዎች መካከል ምርጡ ኮላብ ምናልባት ይሄ ሊሆን ይችላል። ዓለም ዋንጫ ስፔን ቀጥቅጣ አርጀንቲና ዋንጫ አሸንፋታለች 1-0 በሆነ ውጤት ከ16 በላይ ክሊን ሻቶችን በማድረግ አርጀንቲና ረፊፋ ረዳኛ እያለች ይመስላል ቅጥቅጥ አድርጋ ዋንጫውን ተቀብላታለች። በዚህ ሳምንት ከተካሄዱ አጃኢብ ከሚያሰኙ ድንቅ ክስተቶች መካከል አርጀንቲና ተበላለች ተብሎ የተጠበቀ ነበር፣ ግን አልሆነም። ፊፋም ዳኛ ምንም ማድረግ አልቻሉም እያሉ ኮሜንት ላይ ሲራወጡ ተመልክቻለሁ። እኔ ግን የማናቸውም አይደሉም። እኔ መረጃ ሰው ነኝ። የአዶናይ ማናጀር አዶናይ ወንድሜ ነው፣ ቢወድቅ ሊያነሳኝ የምችለው በወድቅ ላነሳ የምችለው
እሱም ብቻ ነው ብሏል። እንግዲህ ከ600 ቢሊዮን ነው ሚሊዮን ብር በላይ ከስሬ አውቃለሁ ብሏል። ልብ በሉ 600 ሚሊዮን ብር የከሰረው በፎሬክስ ነው። እውነት ነው፣ ፎሬክስ ብዙ ገንዘብ የሚሰራበት ተቋም ግን 600 ሚሊዮን ብር አተ እንዴት ሰርቫይቭ አድርገህ መኖር ቻልክ ነው ከባዱ ጥያቄ። ከዚህ ልጅ ጥንካሬውን ትማራላችሁ። አላይፍ ፖድካስት ላይ ቀርቦ ከአዶናይ ጋር ስላለውና ስላሳለፈው ህይወትና ስትረግል ብዙ ነገር አውርቷል። የማግኘት ጥጉንም የማጣት ጥጉንም ያየ ሰው እንደሆነ ያስታውቃል። አላይፍ ፖድካስት ላይ ይህንን ኢንተርቪው ታገኙታላችሁ። በዚህ ሳምንት እየተካሄዱ ካሉ ክስተቶች መካከል ተቆራርጠው ቲክቶክ ላይ ከምታዩት ዩቲዩብ ላይ ገብታችሁት ባይ ነኝ። በዚህ ሳምንት ዝም ብሎ ቻሌንጆችን እየሰጠ ያለው ዶክተር ነው። ለሊስትሮ ለመጀመሪያ ጊዜ አይፎን 17 ፕሮ ማክስ ሰጥቷል ወስዷል። የቻሌንጅ ሆኖ ይሄ ሊስትሮ አይፎን 17 ፕሮ ማክስ ወስዷል። እንግዲህ ቻሌንጁን አዘጋጅቶ የነበረው ዶክተር ነው። እንግዲህ ይህንን 17 ፕሮ ማክስ ሄዶ አስረክቦታል። በዚህ ሳምንት ነው ለመጀመሪያ ጊዜ ሊስትሮ አይፎን 17 ፕሮ ማክስ ሲይዝ አየ። እንዴት ነው ግን አሁን አይፎን ይዞ ህይወቱን ሊመራ የሚችለው የሚለውን አብረን የምናየው ይሆናል። በሱ ብቻ አላበቃ። ዶክተር ነው በዚህ ሳምንት ለብዙዎች ቻሌንጅ ሲሰጥ ቆይቷል። እንዲህ ካረጋችሁልኝ እንዲህ አይፎን 17 እያለ እንግዲህ እናየው ይሆናል። ታዋቂዋ የሳሚና ቲክቶከር ህይወቷ አደጋ ላይ እንደሆነ ተናግራለች። አይገርማችሁም? ታዋቂ የሚባል አርቲስት እያስፈራራኝ ነው ስትልም ተደምጣለች። ይህንንም ያለችው ታዲያስ አዲስ ሰይፉ ሾው ላይ ነው። እንግዲህ በሳምንቱ መነጋገር የነበረ አጀንዳ ነው። ለምን እንደሆነ በማይታወቅ ሁኔታ ግልጽ ባላደረገችልን ህይወቴን እስከመጣት እያስፈራራኝ ነው ብላ ስትናገር የብዙዎችንን ትኩረት ወስዳለች። ገና በልጅነቴ አያቴ ሊደፍሬ ሞክሮ ነው ከቤት የወጣሁት ስትል ተሰምታለች። እሱ ብቻ አይደለም፣ ሳሚ ፖፖ ላይ ነው በማለት ትታወቃለች። እንግዲህ የሳምንቱ ሌላኛው አጀንዳ የነበረው ይሄ ነው። እሱ ብቻ አይደለም፣ ሌላም አጀንዳ ነበር በዚህ ሳምንት። የተስፋ ሪቪው ጉዳይ በየ30 ሰከንዱ ስጋ እየበላ እየታየ ነው አሉ። በዚህ ኑሮ ውድነት እኛ ግራ ገብቶን ባለንበት ሰዓት እንዲህ ስጋ እየበሉ መኖር ምንድን ነው? አረ ላይፋችን እንዲያስጠላል እያረከን ነው። አሁን ተገኘ ስትለው አሁን ዘገየ፣ አሁን ተገኘ እንደዚህ። አረ ሳሚ ወንድማማቾች፣ አረ ጉድ ነው እየተባለ ነው የተስፋ ሪቪው ጉዳይ። አይገርማችሁም? የተስፋ ጉዳይ እንኳን የሳምንት ጉዳይ አልመሰለንም። የእህል ጉዳይ ስለሆነ ሁሌ የሚገኝ ይመስለናል። በዚህ ሳምንት እነዚህ አበይት ክስተቶች ተካሂደዋል። ፈጠን አድርጌ ቅኝቶችም አድርጌ ጊዜ ስለሌላችሁ አቀረብኩላችሁ። ነገ ምን እንደሚፈጠር ስለማናቅ ነገም ልንመለስ እንችላለን። 10 ክሊኮች ፕሮግራማችን ይቀጥላል። የሳምንቱ ወሬዎች እየተደረጉ 10 ሪያክት የምናደርግባቸው ቪዲዮዎች እስካገኘን ድረስ በየሳምንቱ እንመጣለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። በየቀኑም ሊሆን ይችላል፣ በየ30 ደቂቃውም ሊሆን ይችላል። አጀንዳ የማያልቅባት ሀገር ስለሆነች ጉድ እኮ ነው። አጃይብ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት